ሰላም አለይኩም ወረህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? በሰላም ናችሁ? ዛሬ ብሬን ለመስራት ነው ማለት ነው። አዘጋጅ ሽንኩርት ጨምሮ በጣም ስለሚቃጠል ውስጥ በኋላ ዝግጅት ጀምራለሁ። በጎንበሮ እያጠብን ነው ማለት ነው። እንደዚህ ከትፌ ጨርሻለሁ ሽንኩርቱን። ከዛ ዶሮ ከታጠበ በኋላ በእርድና በጨው እንደዚህ ተዘብዝቧል ማለት ነው። እንደዚህ ከተዘበዘበ በኋላ ለትንሽ ደቂቃ ይቀመጣል ማለት ነው። እዚህ ዝንጅብልና ነጭ ሽንኩርት አዘጋጅቻለሁ። ይህን ከለጥኩ በኋላ እቀጠቅጣለሁ ማለት ነው። ቲማቲም፣ ከዝቡራና በቆመስ አዘጋጅቻለሁ እንደምታዩት ማለት ነው። ይኸው የልክ ነው የሚቀርጸው ማለት ነው። እና እዚህ ደግሞ ዘይት ተብሎ ዶሮ እየተጠበሰ ነው በዘይት ማለት ነው። እዚህ ደግሞ ተጥዷል ማለት ነው እንደምታዩት። እንደዚህ ጠብሰን ከጨረስን በኋላ ደግሞ በዚህ እንቁላል በጎን ጥደን ማለት ሽንኩርት ከትፈን እዚህ በዚህ የሚጠበሰው ይሄ ሽንኩርትና ለሩዝ ማለት ነው። መጨረሻ ላይ ከሩዙ በላይ ነው የሚቀመጠው ማለት ነው። እና ዘይት አግልና ይህን ሽንኩርት እንጠብሳለሁ ማለት ነው። በዘይት እንደዚህ ሆኖ ጨርሻለሁ። ለውዝና ሽንኩርት ተጠብሷል ማለት ነው። ሀባይ ቃናው ሩዙ በጣም ቆንጆ ነው የሚያደርገው ሩዙ። እና አሁን ያው እንደዛ አንድ ዙር ተጠብሶ ዶሮ ማለት ነው። አንድ ዙር የሚቀረው መጨረሻው ነው ማለት ነው። እና ሩዝ ደግሞ አጥቤ እዚጋ ዘብዘብ በዘበዝባል ማለት ነው። በውሃ ያው ብዙ ስለሚሰራ ያው ቤተሰብ ይቅርታ እንግዲህ ሰራለን አይተፈረሽኛ ነው። እዚህ ጋር ከሽንኩርት ቲማቲም በቅደምሱ ከገባ በኋላ ቅመሞችን አድርጋችሁ እዚህ 3 ዘባጂ እና 1 ሳልሳ ያስፈልጋል ማለት ነው። 1 ማጂ ቅመሙ በራሳችሁ ምርጫ ልጋችሁ ተጨምሩ ትችላላችሁ። ዶሮ ከጨመራችሁ በኋላ ታማስሉታላችሁ ማለት ነው። ከተላሰለ በኋላ ደግሞ ዘባጂውን 3ቱን ከላይ እንጨምረዋለን። እንግዲህ የሰው ያገሩ የሰው አሰራር ይለያያል። የዚህኛ ቤት እንደዚህ የሚሰራው በጣም አድርገን እናስላለን ከማመን በአንድ ማለት ነው። ዶሮ እንደዚህ ቆንጆ ብና መስላለን። ከፈለጋችሁ ፍልፍል አንድ ፍልፍል ሀረግ ጨምራላችሁ ማለት ነው። አልጨመረበት ማለት ነው። እንደዚህ እያደረግን በጣም ምጥጥ ሳይል እንቀራለን። ሀባይ ቢቅጣ ያው ሩዝ ለብቻ ነበረ። እንደዚህ ካደረግን በኋላ ለውዝ አለ፣ ነጭ ሽንኩርት አለ፣ አፎን ሽንኩርት ተጠበሳለ ማለት ነው። ከላይ ጨምረናል። ከዛ ደግሞ የሚለውና ቢጫ ከለር ነው ማለት ነው። እና ይህን ይመስላል ሀባይ። ላይክ፣ ሼር፣ ሰብስክራይብ በማድረግ